የባሳለ አገርክን አትልቀቅ ይላል። እንግዲህ ጉድበል ሳይንት የሚባል ነገር አለና እንደው በጣም የሚገርም ነገር ልንገራችሁ፣ መቼ የሚጠቅማችሁ ዘንድ ማለት ነው። መቼም ያው አትሰሙም። በጎቹ እንግዲህ በትክታክ ላይ እንግዲህ እያለቃቀሱ ነበረ። ምን እንደሆኑ የማውቀው ነገር የለኝም። ለሁለት ዓመት ያህል ቢሄዱ እጅግ አለው ይባላል። ቢሄዱ እጅግ አለው። ለዚህ ነው ሰዎች ሲተርቱ የድሮ ሰዎች የሚያውቁበት። ቢሄዱ እጅግ አለው ይባላል። 2 ዓመት ሙሉ እየተበደርኩኝ ከሁለት ዓመት ውስጥ 2 ወር ነው 1 ወር ብቻ ነው የሰራሁት። 2 ዓመት ሙሉ የሰው ሁላ ልጅ ወግ ማድረግ ያደርጋል። አንቺ ግን ወግ ማድረግ የለሽም፣ ወዴት እያደረግሽ ነው ገንዘቡን ብለው አባቴ ይቆጣኛል አለች የሩታ በግ። ተመልከቱ፣ 2 ዓመት ሙሉ ገንዘቤን ለነሱ እየላኩኝ እየተበደርኩ ሁሉ ስልክ ነበረ አለች። ያልኩትም አልቀረ። ዛሬ ላይ ያልወዳትም አላፈቅራትም ሲል እኔ ታመምኩኝ። አላወራም ብዬ ነበረ። ምክንያቱም የሩታ ሰዎች እሷን የሚጠሏት እሷን የሚተቿት ደስ እንዳይላቸው ብዬ ስትል እንግዲህ ቅመሟ ወይኗን በግዬ ማለት ነው ገልጻለች ማለት ነው። በጣም ያሳዝናል። አይ መካሪ ማጣት፣ አይ ዘመር ማጣት ብያለሁ። እኔ በጣም ነው ያሳዘናችሁኝ። ባፋችሁ በእጃችሁ ሰብስክራይብ ላይክ ካረጋችሁ በቂ ነበረ። ገንዘባችሁን መስጠት አይጠበቅባችሁም ነበረ። እሷ እንደሆነች እናንተን በረካሁኑ አላህ ያቆያችሁ፣ ለዚህ ደረጃ አብቅታችሁኛል፣ በገንዘባችሁም በኃይላችሁም ከጎኔ ናችሁ ብላ አላመሰገነቻችሁም። ነገ ጧት ኢትዮጵያ ላይ ብትሄዱ እናንተ ናችሁ የምትንቋሸሹት፣ እናንተ ናችሁ የሚቸግራችሁ እንጂ እሷ ዙራ አታያችሁም። በጣም ነው ያዘንኩት። ሀቂቀትን እኔ ልጅቷ በጣም አንጀቴን በልታኛለች። ለምን በሉ፣ አላማ የሌላትኝ አላማ ቢስ ናት። ግን አባቷ፣ ቤተሰቦቿ፣ ዘመዶቿ በጣም አሳዘኑ። ወንድሞቼ 2 ወንድሞቼ ብሎክ አድርገውኛል አለች። ብሎክ አይደለም አንቺን ያዝ አድርገው ግርፍ ነበር ማድረግ ያለባቸው። ታይ ብለው ቁንጥጥ ቢያደርጉሽ የዛ ጊዜ ተርመለሽ ነበር። በጣም ነው ያዘንኩት ጋይስ፣ የምሬን ነው የምላችሁ። በእርግጥ ያሳስታል። እነዚህ ወጣቶች አጓጉል ልጆች እንግዲህ በጣም ያሳስታልም ይደረጋልም። ግን ደግሞ ወይ ባሏ አይደለ ወይ ባሏ ወይ ደግሞ እህቷ አይደለች ወይ ያገባችሁ ሰው ሲሆን ነው ወይ ደግሞ እህቷ ስትሆን ነው ወይንም ደግሞ ይሆናል አይደለ? በቃ ቤተሰብ ቢበላችሁ ብዙም አይደለም። ይቺ ግን ሚዲያ ላይ ሶሻል ሚዲያ ላይ የምታውቋትን ሰው በዚህ ልክ ገንዘባችሁን ሰጥታችሁ ተበልታችሁ መጸጸታችሁ በጣም ነው ያዘንኩት። ሀቂቀትን እኔ አልቃወማችሁም። ብዙ በሽተኛ አላችሁ የታመማችሁ፣ ምናልባት ተመልካች ላይ መድኃኒት ተደርጎ ነው ብዬ ነው የማስበው። በጣም ነው ያዘንኩት። ብዙ መስዋዕትነት ከፍያለሁ እኔ በገንዘቤም በሁሌም ነገር መስዋዕትነት ከፍያለሁ። ከሰው እንዳይከጀሉ ከሰው እንዳያዩ ብዬ ገንዘቤን እየላኩ ነው የምትለው ልጅቷ። ዩቱብ እየከፈላቸው ደመቁ 1 ሚሊዮን እየተከፈላትኝ ምን ሆና ነው ከሰው የምትከጀለው? የምትልቁ በራሳችሁ እንጂ ላኩ አላለቻችሁም። ይችል ፍርድ ቤት ነገ ጧት አቁማችሁ ገንዘቤን መልሲ ብትሏት አትመልስላችሁ። ወዳችሁ ፈቅዳችሁን የሰጣችኋት። ሀቂቀትን እውነት ለመናገር እሷም ላይ አልፈርድም። ሲላክላት በግድ ተቀበይን እያላችሁ ሲላክላት ተበላል ተቀብላ። ግን እኔ ሰጪ እንጂ ተቀባይ አድርገኝ። እናንተ ጋር አብሮ ከመሄድ እናንተ ጋር የመዳም ቅመም ተብሎ ተመለወስ መሞት ይሻላል። ይህን የምመርጠው እኔ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ለምታደርጉ እህቶቼ አመሰግናለሁ። የአብርሃም ወደንሶች ፋሚሊዎች፣ የሄርሜልዬ ፋሚሊዎች ወደንሶች አመሰግናለሁ። እጅግ 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 አድርጌ ምስጋና ላቅ ያለ ምስጋናዬን ይኸው ጎንበስ ብዬ አመሰግናለሁ እህቶቼ። እንዲሁም ደግሞ ላይክ ሼር ማድረጋችሁን አትርሱ፣ ሰብስክራይብ ማድረጋችሁን አትርሱ። ለዚህ ቻናል አዲስ የሆናችሁ እህቶቼ አመሰግናለሁ። ክርስቲያን ወገኖችም እንግዲህ ሰላማችሁ ብዚት ይበልልኝ። ባለማተቦቹን ነው ያልኩት፣ እነዚህ ማተብ የሌላቸውን አይደለም ያልኩት። ግን በጣም ያሳዝናል። እኔ በጣም ነው ያዘንኩት እህቶቼ። እኔ ከዚህ በፊት ወላሂ ብዬ ነው የምነግራቸው። የዛሬ 2 ዓመት ተናግሬያለሁ። ገንዘባችሁን ያዙ። ሶሻል ሚዲያ ማንኛውም ሰው አይታመንም። ያዙ ብያችሁ ነበረ ገንዘባችሁን። አያችሁ። ሲቀጥል ደግሞ የአብርሃም ባለቤት አይደለችም ሩታ። እንደ እውነት ለመናገር አላገባትም። ሚስቱም አይደለችም፣ ባለቤቱም አይደለችም። የስራ ባልደረባው ናት። አዎ የስራ ባልደረባው ናት። አዎ እሷ እናንተን ታርጌት አድርጋ ነው የምጨፈጭፋችሁ ብዬ ተናግሬ ነበረ። ልንገራችሁ ከዚህ በፊት
አስረግጬን የምነግራችሁ ከዚህ በፊት ተናግሬያለሁ። ግን በጣም ልቤን ደማ። እኔ ጤናችሁ አይመስለኝም። እኔ አንጀቴን የበላችሁ ልጅቱ። እኔ ምንም አልሳደብም፣ ሀሳብን ብቻ ነው የምሰጣችሁ ማለት ነው። ለዛሬም ለእንግድቹ አያችሁ፣ እሷ መልምላለች፣ አድጋለች፣ ቦርጯንም አውጥታለች፣ ከርሷንም ሞልታለች። ለእናንተ የምትጨነቅበት አንዳችም ነገር የለም። እናንተ ግን በሰው ቤት ሁናችሁ የሰው ፊት እየገረፋችሁ እቃ ኳቢ ልባችሁ የተሰበረ እየመሰላችሁ እየደነገጣችሁ እናውቃለን። የስደት ኑሮ መቼም አይደለም። ንገራችሁ እጅ ቢመጣ አብረን አንውል፣ ጾም ቢጾም አብረን ዘመዶቻችን ጋር እንንትናንል፣ ዘመድ ቢሞትብን ዘመድ አንቀብር። አንቺ ስደት ወጣችሁ እየተንገበገባችሁ እየሰራችሁ በዚህ ልክ ገንዘባችሁን ተበልታችሁ ታለቅሳላችሁ እንዴ? ታለቅሳላችሁ እንዴ? ሞኝ ናችሁ እንጂ ጅል ናችሁ እንጂ ሞኞቹ። እኔ በጣም ነው ያሳዘኑኝ። ገንዘብ አለቀሰች ነው የምላችሁ፣ አለቀሰች። አብርሃም ደግሞ መብቱ ነው እሷን ትቶ ሌላ ሴት ጋር መምጣቱ፣ ሌላ ሴት ማግባቱ፣ ማፍቀሩ መብቱ። አይዶን ኬር መብቱ ነው እንዴ? መብቱ እኮ ነው፣ መብቱ ነው። ልጁን ልትቃወሙትም አይገባም። የሚፈረደው በእናንተ ነው እንጂ በደመቁም አይፈረድም። እሷ ምን ታርጋችሁ? ሩታ እኮ በላቻችሁ፣ ሰጣችኋትኝ፣ በግድ ተቀበሉ እያላችሁ የሰው እጅ እንዳያዩ ብዬ ዩቱብ እየከፈላችሁ አይደል እንዴ? ዩቱብ እየከፈላት አይደል እንዴ? ማንን ነው እዚህ ጋር የምትሸውዱት? ዩቱብ እኮ እየከፈላችሁ እኮ ነው። ሲቀጥል አብርሃም ከእናንተ ተከጅሎ ማያውቅም፣ ሊከጅልም አይችልም። ከሀቂቀትን እውነት ለመናገር ማለት ነው። ግን እናንተ በግዴታ አንኩ። በግድ አሁን ላይ መታችሁ ማልቀስ መብቱ ነው። ሴት ጋር መንጣት፣ ሄርሜልዬ ጋር መንጣቱ መብቱ ነው። ማግባቱ መብቱ ነው። ሄርሜላ ጋር በቃ ይጋባ፣ ሄርሜላን ያግባ፣ ይፈልግ፣ ይውሰድ ሄርሜላን። እሷም ደግሞ በፍቅር ጠብ አድርጋ። የሰው ልጅ ከገንዘብ ፍቅር ይበልጣል። የእናንተ ደግሞ እየተጨቃጨቀ ስትወጣ ስገባ ውሃ እየደፋህ ውሃ ሙቅ ውሃ አፍልታ መደፋ አይደለች እንዴ ከወንድ ላይ? ስለዚህ አልፈልግም፣ እስከዛሬ ድረስ አብሬያት ኖሬያለሁ፣ ከአሁን በኋላ እስከሷ ጋር አልፈልግም ካላችሁ በግድ ነው እንዴ? ጋይስዬ እናንተ ሞኝ ናችሁ እንዴ? እኔ በጣም ልቤን ነው ያደሙኝ። እኔ እኮ ተናግሬያለሁ። የአልኩት ነገር አልቀረም። የአልኩት ነገር ሲቀጥል ባልና ሚስት አይደሉም። አልወለደችም። 4 ነጥብ። ልጅም የለም። አልተወለደም፣ አልተረገዘም፣ አልተጋቡም። ለሶሻል ሚዲያ ነው ሁሉንም ነገር ያደረገው አብርሃም፣ ለሶሻል ሚዲያ ነው። በጎቹ ምን እንደምፈልጉ ስለሚያውቅ ነው። በጎቹ ገባችሁ? የእሱ ሚስት ታጀርባ ናት። አልመጣችም ብያችሁ ነበረ። ይኸው ሄርሜል እየመጣች የዛሬ 2 ዓመት እህቶቼ ቪዲዮ ሰርቼ የ20 ሺህ ብር ወርቅ ከሳዑዲ አረቢያ ለሩታ ሄዶላታል። ታው ብዬ እዛ ጊዜ ተናገርኩኝ። እኔ ምላሴ እንጂ ገንዘቤ አይገኝም። እኔ ጎጃም ሚዲያ ብዬ ተናግሬ ነበረ። የፈራሁት አልቀረም። አለቀሱ። አይ በጣም ጠጠት ነው። ሀቂቀትን ጠጠት ነው። ለዛሬም አትመለሱም። አላህ ሂዳ ይስጣችሁ። ዛሬም አትመለሱም። ግን አዘንኩኝ። ገንዘብ ዝም ብሎ ሲሄድ ያናድዳል። 2 ዓመት ሙሉ ገንዘብሽን እየሰጠሽ ወደ 2 ሚሊዮን እኮ ይጠጋል። እንግዲህ የምትሰጫት ገንዘብ እሷን መቀበሏ ግን ድፍረቷ ነው። እኔ አልቀበላትም። የእውነት አረብ ሀገርን ያላየ ሰው ከባድ ነው። ይበላል እየተቀበለ። ግን የተለያዩ ሀገሮች ስደት ላይ ያለን ሰዎች ደልቶን አይደለም የምንኖረው። ሙጠጥ አድርገን ገንዘባችንን ልከን 10 ብር የምናጣበት ጊዜ አለን። ጋይዝ ልብ ብላችሁ አዳምጡኝ እህቶቼ፣ ቅመሞችዬ፣ በጎቹ፣ የበግ ስብስቦቹ አዳምጡ። ገንዘባችሁን ያዙ። አሁን ላይ በእጃችሁ በቀኝ እጃችሁ ተቀብላችሁት በግራ እጃችሁ ገንዘብ እየሄደ ነው። እንተቡ ነፍስከው የበናት። ስለዚህ ተሸውዳችኋል ማለት ነው። እኔማ ምን አገባኝ። ሄርሜልዬና አብርሃምን ይዤ ደግ ሆናችሁ እሰይ ተበሉ። ሲያንሳችሁ ነው፣ በእውነት ሲያንሳችሁ ነው ነው የምላችሁ። ገና ትደበደባላችሁ እናንተ ማለት ነው። እውነቴን ነው የምነግራችሁ። ሲያንሳችሁ ነው። ደግ ሆናችሁ፣ ደግ ተበላችሁ፣
የግ ገንዘባችሁ አለቀ። የዛሬ 2 ዓመት ሰርቻለሁ ተው ብዬ እየጮኩኝ ተው። እነዚህ ራሱ ላይ ቁጭ እያሉ የሚያመሹ ሰዎች እኛ እንረዳለን እያሉ ገንዘብ እየተቀበሉ ከዚህ በፊት ወንድሜ ታሟል ብላ ብር ሰብስባ የበላይ ሴት የለችም። አልተበላችሁም? ተበልታችሁ